ቼክ ሲቀበሉ ወይም ደግሞ ለብድር ዋስ ሲሆኑ ማወቅ ያለቦት 3 ወሳኝ ነጥቦች። ሰላም ጤና ይስጥልኝ ውድ የህግ ቻናል ቤተሰቦች እንደምን አላችሁ? ዛሬ ብዙዎችን ለእስር የሚዳርገውንና ለኪሳራ እየዳረገ ስላለው የቼክ እና የብድር ዕዳ ጉዳይ እንነጋገራለን። ቼክ ስለተቀበሉ ብቻ ገንዘባችሁ የተረጋገጠ ይመስላችኋል? ለሰው ዋስ ሲሆኑ የዋስትና ግዴታ ምን እንደሆነ ያውቃሉ? እስከ መጨረሻው ተከታተሉ። ለዚህ የቪዲዮ ቻናል አዲስ የሆናችሁ ሰዎች ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ። እንዲሁም ይህ ቪዲዮ ጠቅመዋል ለምትሉት ዘመድ ወዳጆቹ ሼር ያድርጉ። ቪዲዮውን ደግሞ ላይክ በማድረግ እንጀምራለን። ወደ ወሳኝ 3 ነጥቦች አልፋለሁ። መልካም ቆይታ። እንግዲህ የመጀመሪያው ያለበቂ ቼክ ያለበቂ ስንቅ ቼክ መጻፍ የሚለው ነው የመጀመሪያው ርዕሳችን። ስለዚህ በኢትዮጵያ የወንጀል ሕግ መሰረት በባንክ ሂሳብ ውስጥ በቂ ገንዘብ ወይም ደግሞ በቂ ስንቅ ሳይኖር ቼክ መጻፍ የወንጀል ተጠያቂነትን ሊያስከትል ይችላል። ለምሳሌ አቶ ሀ የሚባል ሰው ለአቶ ለ የ100 ሺህ ብር ቼክ ቢሰጡትና አቶ ለ ባንክ ቼኩን ይዞ ሲሄድ ገንዘብ የለውም ወይም በቂ ስንቅ የለውም ከተባለ አቶ ሀ የገንዘቡን ዕዳ ከመክፈል ባለፈ በእስር ሊቀጡ ይችላሉ ማለት ነው። ሁለተኛ የዋስትና ውል ጥንቃቄ። የዋስትና ውል ጥንቃቄን በተመለከተ እዚህ ውስጥ ነው 2 ነጥቦችን የምናየው። በኢትዮጵያ የፍትሐብሔር ሕግ መሰረት የዋስትና ውል የሚደረገው በጽሁፍ ነው። በጽሁፍ ያልተደረገ የዋስትና ውል ህጋዊ ውል አይደለም። ወይም ደግሞ በቃል ብቅ ብለው ለአንድ ተበዳሪ እኔ አለሁለት ብሎ በቃል መናገር በህግ ፊት ዋጋ የለውም ማለት ነው። ሌላው ጥንቃቄ ሊደረግ የሚገባው ጉዳይ የዋስትና ውል ዋስ የሚገቡለት የገንዘብ መጠን በግልጽ ሊቀመጥ ይገባል። በግልጽ ያልተቀመጠ የዋስትና ውል የዋስትና መጠኑ ከፍተኛው በግልጽ ካልተቀመጠ ህጋዊ ውል አይደለም። ጥንቃቄ የገንዘብ መጠኑ ያልተጠቀሰበት የዋስትና ሰነድ ላይ በጭራሽ እንዳይፈርሙ። ስለዚህ እነዚህን 3 ነገሮች ልብ ይበሉ። የመጀመሪያው በቂ ስንቅ ወይም ገንዘብ ሳይኖር ቼክ መጻፍ አይቻልም። ሁለተኛ የብድር ዋስትና ሲገቡ የዋስትና ውሉ የሚደረገው በቃል ሳይሆን በጽሁፍ ነው። እንዲሁም ሶስተኛው በጽሁፍ መደረግ ብቻ ሳይሆን ዋስትና የሚገቡለት የብድር ገንዘብ መጠን የዋሱ ገንዘብ መጠን በግልጽ በውሉ ላይ መቀመጥ መቻል አለበት። ስለዚህ ለዛሬ ያዘጋጀውላችሁ ቪዲዮ ይህንን ይመስላል። ወደ ማጠቃለያ ስንሄድ ገንዘቡን አበድረው በቼክ ምክንያት ችግር ላይ ከወደቁ የመጀመሪያ እርምጃው መሆን ያለበት የክፍያ አለመፈጸም ስቴትመንት ወይም የክፍያ አለመፈጸም ማረጋገጫ ገንዘብ የለም ካሉት ባንክ መቀበል መቻል አለበት። ምክንያቱም ያ መግለጫ ነው ቼኩን የጻፈላችሁን ግለሰብ የሚያስጠይቀው ማለት ነው። በሕግ እንዲጠየቅ የሚያስደርገው ያ ከባንክ የምትወስዱት ገንዘብ አለመኖርን የሚገልጸው መግለጫ ነው ማለት ነው። መግቢያ ላይ እንደነገረዋችሁ ለዚህ ቻናል አዲስ የሆናችሁ ሰብስክራይብ አድርጉ። ቪዲዮውን ያስፈልገዋል ለምትሉት ሰው ሼር አድርጉ። እንግዲህ ወደ 300 ሰብስክራይበር ለመድረስ በሂደት ላይ ያለ ነው። ስለዚህ ሰብስክራይብ በማድረግ እኔንም እዛ እንድደርስ እርዱኝ። ለዛሬ እዚህ ጋር እናበቃለን። በቀጣይ ደግሞ እንድሰራላችሁ የምትፈልጉትን
ማንኛውም የህግ ርዕስ ኮመንት ላይ አስቀምጡልኝ። ወዳችኋለሁ። ቸር ሰንብቱ።